አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጥቅል ጎመንን የመመገብ የጤና ጥቅሞች ነው። ጥቅል ጎመን እንግዲህ በርካታ የጤና ጥቅሞች አሉት። ለዛሬ የተወሰኑትን እናያለን። አንደኛ ላይ ካንሰርን ይከላከላል። ጥቅል ጎመን በውስጡ የያዛቸው ሰልፎራፊን ንጥረ ነገሮች ሰውነታችን የካንሰር እድገት የመከላከል አቅም እንዲኖረው እንደሚያሳዩ ጥናቶች ያሳያሉ። ሁለተኛ ላይ የሰውነት መቆጣት እንዳይኖር ይከላከላል። ይህም አላርጂ፣ የመገጣጠሚያ ህመም፣ ትኩሳትና ሌሎች የቆዳ ችግሮች እንዳይከሰቱ ይረዳል። ሶስተኛ ላይ እይታን ያሻሽላል። ጥቅል ጎመን ቤታ ካሮቲን በውስጡ ስለያዘ ከእድሜ ጋር ተያይዞ የሚመጣውን በጥራት የማየት ችግርን በተወሰነ መልኩ ይከላከላል። አራተኛ ላይ ክብደትን ለመቀነስ ጥቅል ጎመን በአብዛኛው የሰውነት ክብደትን ለመቀነስ የሚሞክሩ ሰዎች እንዲመገቡት ይመከራል። ጥናቶች እንደሚያሳዩት ከሆነ በውስጡ የያዛቸው ቫይታሚኖች፣ ሌሎች ንጥረ ነገሮች የጥጋብ ስሜት እንዲሰማን ቢያደርጉም የካሎሪን መጠን እጅግ አነሳ በመሆኑ ክብደትን መጨመር ይከላከላል። አምስተኛ ላይ የአንጎል ጤናን ያዳብራል። ጥቅል ጎመን በውስጡ ቫይታሚን ኬ ስለሚይዝ የአንጎል ስራን ማፋጠንና ትኩረት የመጨመር እንዲኖር ያደርጋል። ስድስተኛ ላይ ለአጥንት ጤና ጠቃሚ ነው። ጥቅል ጎመን ካልሲየም፣ ማግኒዚየም፣ ፖታሲየም በውስጡ ስለሚይዝ ለአጥንት ጥንካሬና ሊከሰቱ ከሚችሉ ችግሮች የመከላከል አቅም ከፍተኛ ጠቀሜታ አለው። ሰባተኛ ላይ ለደም ግፊት መጨመር በውስጡ የሚገኘው ፖታሲየም ከደም ግፊት መጨመር ጋር ተያያዥ የሆኑ ድንገተኛ የልብ ህመምና ስትሮክ እንዳይከሰት ይከላከላል። ስምንተኛ ላይ ለቆዳ ጤናማነት ጥቅል ጎመን ለቆዳ ጤናማነት እንዳለው ጥናቶች ያሳያሉ። ቆዳችን በቶሎ እንዳያረጅና ጥርት ያለ ሆኖ እንዲቆይ ይረዳል። ዘጠነኛ ላይ ለጡንቻ ህመም በጥቂቱም ቢሆን የጡንቻ ህመምንና የመሸማቀቅን እንደሚቀንስ ያደርጋል። የዛሬው የጤና መረጃ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። በሌላ አዲስ ቪዲዮ እስከምንገናኝ